በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በሰላም በጤና የተዋሕዶ ልጆች እንኳን አደረሳችሁ፣ እንኳን አብሮ አደረሰን። የእናታችን የቅድስት ድንግል ማርያም የዕረፍቷ በዓል እንደ ልጇ አርፋ እንደ ልጇ ተነስታ በልጇ ቀኝ ያለች ለዓለም ሁሉ አማላጅ የሆነች በዮሐንስ አማካኝነት ለዓለም የተሰጠች የወደቀነውን አዳምን ለማንሳት በእግዚአብሔር የተመረጠች ንጽሕናዋ ክብሯ ልዩ የሆነች እኛም የአዳም ልጆች በሷ የዳንን እንደሆነ ማንም ሰው ሊረዳ ይገባል። በቅድስት ድንግል ማርያም ላይ ቀልድ የለውም። እናታችን ናት፣ አማላጅ ናት፣ አስታራቂያችን ናት፣ ማዕረገ ጸሎት ናት፣ መንግሥተ ሰማያት መግቢያ በር ናት። በቅድስት ድንግል ማርያም ላይ የሚቀልድ ሰው ፍርዱ የከፋ ይሆናል። እኛ ግን እስከ ዘላለም ድረስ በሷ እያመነን በሷ አማላጅነት እናምናለን። ታማልደናለች። ከልጇ ከኢየሱስ ክርስቶስ ጋር ታስታርቀናለች። ስሟ እስከ ዘላለም ድረስ ጸንቶ የተመሰገነና የተባረከ ይሁን። ማንኛውም ሰው ቢሆን መረጃ ሊኖር ይገባል። ክርስቲያን የሆነ ሁሉ በቅድስት ድንግል ማርያም ላይ የሚያምን ሁሉ የቅድስት ድንግል ማርያም መረጃ ሊኖር ይገባል። የእሷ አማላጅ ማወቅ ያስፈልጋል። በስሙ ብቻ መመላለስ ሳይሆን በልቡ ማወቅና ማሰብ ያስፈልጋል። ቅድስት ድንግል ማርያም የቅርብ እናታችን ናት። ለሁሉም ሰው ቅርብ ናት። በመከራው ጊዜ ሮጣ የምትደርስ፣ በችግሩ ጊዜ ሮጣ የምትደርስ፣ በሁሉም ጊዜ የማትሰለች እናታችን ናት። 360 ዓመት ሙሉ በእግሯ እየተከራተተች ወደ ግብጽ እየሄደች ውሃ እየተጠማች ግን ውሃ የሰጠውን ክርስቶስን ሸክማ ውሃ እየለመነች ምግቡም እየለመነች ይሄ ሁሉ እኛን በዚች ዓለም ላይ ስንኖር የምናየው መከራ እሷ በራሷን አሳይታናለች። ለሷ ክብሯ ለስሟ ክብርና ምስጋና ይድረሳት። እናታችን ጸንታ ትኖራለች። ለዘላለምም ለኛ እናት ሆና ተሰጠናለች። ለስሟ ከልጇ ከወዳጇ ከመድኃኒዓለም ከኢየሱስ ክርስቶስ ጋር ስሟ የተባረከና የተወደሰ ይሁን። የቅድስት ድንግል ማርያም መረጃ ከፈለጋችሁ ይህንን ሼር፣ ላይክ፣ ፎሎ አድርጉኝ። በሌላ ጊዜ ደግሞ ተመልሼ እመጣለሁ። የቅድስት ድንግል ማርያም መረጃ እንደ አቅሜ እግዚአብሔር በሰጠኝ እውቀት ለእናንተ ላካፍል እወዳለሁ። አመሰግናለሁ። ሼር ፎሎ አድርጉ፣ ኮፒ ሊንክ አድርጉ፣ ለሌሎች ደግሞ ሼር አድርጉ። ለ15 ሰው ሼር አድርጉ። አመሰግናለሁ። በሌላ ተመልሼ እመጣለሁ። ደህና ሁኑ። መልካም ክብረ በዓል ይሁንልን። መልካም ቀን ይሁንላችሁ። በሰላም ዋሉ።